ሀከም ጅርቱ ውድ ቤተሰቦቼ ደህና ናችሁልኝ ወይ? አለሁላችሁ ደህና ነኝ። መቼም ያው እንቅልፍ የለም ብዬ ነው አሁን ይሄን ቪዲዮ መቀርጸው ወደ ክፍሌ ገብቼ ማለት ነው። እና እንዴት ናችሁልኝ? ደህና ናችሁልኝ? አለሁላችሁ። አንድ መልእክት አለኝ። መልእክቴ ምንድነው? አዲስ ለማምጣት ወደ ውጭ ሀገር ለማምጣት ያሰባችሁ ልጆች ምን ለማለት ፈልጌ ነው፣ ግን ባዶ እጃችሁን አለ ስልክ እዚህ ሀገር እንዳትመጡ። ምክንያቱም ስልክ እዛ ሀገር ርካሽ ነው የተባለ ብዙ ልጆች ስልክ ትቶ ይመጣሉና እዚህ ደውሉልኝ ሲባሉ ራሱ በጣም መከራ እያዩ ነው። ደውላት ሊመቻችሁ ይችላል። ስልክ በቃ ፍቃደኛ ላይሆኑ ይችላሉ። እንደገና ደግሞ ስልክ ብዙ ጊዜ ማውራት ስለማይፈቅዱ ብዙ ጊዜ ስልክ ላይ ደስተኛ አይደሉም። ማለት በቃ ስልክ ስራ ያስፈታል፣ ስልክ ስራ ትታ ስልክ ታወራለች ስለሚሉ እንደዛ ስለሚያስቡት እናንተ ደግሞ ምንም ነገር ይሁን በቃ ወጪ ብታወጡ ምንም ብታደርጉ ስልክ ሳትይዙ እሷ ጋር እንዳትመጡ፣ ባዶ እጃችሁን እንዳትመጡ። ኢሞ ከፍታችሁ እንደገና ደግሞ ቲክቶክም ቢሆን ከፍታችሁ ምን እንደሚያጋጥማችሁ አታውቁም። መንገድ ላይ ራሱ ብትወርቁ የሆነ ብትጠፉት ራሱ ማለት ነው ስልካችሁ መስታወሻችሁ ነው። ስልካችሁ እንደ አንገታችሁ ማተም መያዝ አለባችሁ። እና ቴሌግራም ከፍታችሁ መምጣት አለበት። እዚህም ደግሞ ውድ ነው። ምን 500 ብር ማለት በዚህ ብር በዚህ ሀገር ብር በእኛ ደግሞ 15000 ማለት ነው። 15000 ማለት ያው እዛ ሀገርም እኛ ሀገርም 15000 ከዛ በላይ ነው እንጂ ከዛ በታች የለም። ስልክ ሲጀመር በ8000 በ10000 ብታገኙ ማለት ነው ግዛዊ ግዙና ይዛችሁ ነው። ይሄ ለአዳዲስ ልጆች ነው። በጣም እኔ ብዙ ነገር ያየሁ ስለሆነ ነው። በሚዲያም ሆነ በአካልም ሆነ ብዙ ነገር ደውሉን ሲባሉ ጭንቅላታችሁ ያማችኋል። በቃ ከደሞሳችሁ ላይ እንኳን ተቆርጦ ካርድ ብሞላላችሁ እና ኢንተርኔት ብትጠስ ዋይፋይ ሊኖር ይችላል ላይኖር ይችላል። እና ከባድ ነው። ተጠንቀቁ። በቃ ራሳችሁን ጠብቁ። ማለት በቃ ራሳችሁን ጠብቁ። ይሄ ነው አላችሁም፣ ግን ውዶች እንድትጎዱ ስለማልፈልግ ነው። እኔም ብዙ ነገር ያየሁ ስለሆነ ብዙ ነገርም ስላሳለፍኩኝ በስልክ ምክንያት በቃ ስልክ ሳትይዙ ባትመጡ ጥሩ ነው ብዬ ነው የምመክራችሁ። በተረፈ ሰላም ሁኑልኝ። እስቲ እንቅልፍ የለም ዝም ብዬ እስቲ ጋደም ልበለውና 7 ቀን ነው የቀረን፣ ምንም ማለት አይደለም። ጨርሰናል። እግዚአብሔር ይመስገንና ሁሉም ነገር ለበጎ ነው። የማያልፍ ነገር የለም። ኦ ሚካኤል ሲጨንቃችሁ ኦ ሚካኤል ኦ ገብርኤል ኦ ሚካኤል በሉ ተብለናልና የእግዚአብሔር ቃል ሲከብደን የእሱን ቃል መጥራት፣ ሁሉም ነገር ሲከብደን የእሱን ቃል መጥራት። ሰላም እደሩልኝ፣ ሰላም ሁኑልኝ ባይ